ጳውሎስ ጻፍኩት የሚለው ወይም የተጻፈለት የመጽሐፉ የተጻፈላቸው ሰዎች የቆሮንቶስ ሰዎች ናቸው። የቆሮንቶስ ሰዎች የተጻፈላቸው መጽሐፍ ነው። እንደዚህ ብሎ ነው የሚጀምረው ምዕራፍ 1 ላይ በእግዚአብሔር ፍቃድ ኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ወንድሙም ሶስቴንስ ይላል። በእግዚአብሔር ፍቃድ ተጠርቻለሁ፣ ሐዋርያ ነኝ፣ እናንተም ደግሞ ይህን መልእክት አስተላልፍላችኋለሁ ይላል። እኔ ዛሬ የጳውሎስን መልእክት እንደ ተረት ለማውራት አይደለም። ያው የቆሮን የመጽሐፍ ቅዱስ እውነት ከሕይወታችሁ ጋር እንዲዋሃድ እውነተኛ ነገር ልነግራችሁ ነው። እግዚአብሔር ወደ ይላል። እኔ ዛሬ የማምነው እግዚአብሔር እያየሁ ነው። ቅድም መልእክት የተናገርኩት አሁንማ ያለው እግዚአብሔር ዛሬ ይባርካችኋል። እግዚአብሔር ይባርክ። ሐዋርያው ጳውሎስ የጻፈው ለቆሮንቶስ ቤተክርስቲያን ነው። ስለ ቆሮንቶስ ቤተክርስቲያን ከማውራታችን በፊት በድሬዳዋ ስላለችው ስለመሃል መሰረተ ክርስቶስ ቤተክርስቲያን ከማውራታችን በፊት ድሬዳዋ ነው ማውራት ያለብን። ድሬዳዋ የት ነች? ድሬዳዋ ምንድን ነች የሚለውን ማወቅ ያለብን። የቆሮንቶስ መልእክት ያኔ በደንብ ይገባችኋልና ከቆሮንቶስ ከተማ ነው ጀምሮ የቆሮንቶስ ከተማ ሐዋርያው ጳውሎስ በምድር ላይ በነበረበትና ይህ መጽሐፍ በጻፈበት ጊዜ 250,000 ነዋሪ ህዝብ ነበር። በደንብ ቁጥሮቹን የምትይዙልኝ እፈልጋለሁ። በደንብ እንድትሰሙ እፈልጋለሁ። 250,000 ነዋሪ አላ 400,000 ደግሞ ባሮች አሉ። የባሪያ ቁጥር ከህዝቡ ቁጥር ይበልጣል። ባሮች ለምን በዙ ልትሉ ትችላላችሁ። ከነዋሪው በላይ ለምን ባሪያ በዛ ስንል አንድ ቤት ጋር 2 ባሪያ አለ ማለት ነው። ቢያንስ አንድ ባሪያ አለ ማለት ነው። ሌላው ጋር 3-4 ባሪያ። ስለዚህ የቆሮንቶስ ከተማ ይሄን ያህል ባሪያ ሊበዛባት የቻለው 2 ወደብ አላት። አንደኛው ወደብ ለጅዴ ይባላል። አንደኛው ወደብ ካንክራኦስ ይባላል። ብዙ ሰው ካንክራኦስ ምንድን ነው ሲባል ጳውሎስ በካንክራኦስ ጸጉሩን ተላጨ ስለሚል በካንክራኦስ የሆነ ባልጮት ነገር ሳይሆን ነገር ምላጭ ነገር ነው ይላል። ካንክራኦስ የቦታው ስም የወደብ ስም ነው። 2 ወደብ አላት። እናንተ ድሬዳዋዎች ስለሆናችሁ ስለ ወደብ በደንብ ታውቃላችሁ። ወደ በዚህም ያለ ይመስለኛል ሞቶም ማለት ነው። ወደብ ጥቅምና ለወደብ ሰራተኛ ምን ያለ መስጠት ይጠቃላል። አውሮፓንና ኤስያን አፍሪካን የሚያገናኙ 2 ወደብ አላት። ሌቹዴ ካንክራኦስ የሚባሉ ስለዚህ ንግድ በጣም ይሰራባል። በጣም ሰራተኛ የሚፈለግባት ሀገር ስለሆነ እንደዚህ አይነት ወደቦች ስላሏት ባሮች የበዙ። በሌላ ደግሞ በዛ ከተማ በጳውሎስ ዘመን 12 ቤተ ጣዖት አለ። በቆሮንቶስ 12 ቤተ ጣዖት አለ። ከቤተ ጣዖቶቹ አንዱ የፍቅር አምላክ የምትባል አፖሎ ቬነስ ተብላ የምትጠራ፣ ሌላዋ እና አርጤሚስ አምላክ፣ እንደገና ኤክስፔደስ የሚባሉ የጦር አምላክ አለ። እጅ መጫንን ራሱ የቆሮንቶስ ሰዎች የጀመሩትና ያሉት ከኤክስፔደስ ኤክስፔደስ ቤተ ጣዖት ሰው እጅ እየጫነ እዚህ ጋር እንዲህ አድርገው የሚይዙትን ከዛ ያመጡት ኤክስፔደስ ከዛ ነው። የኤክስፔደስ የሚባል ጣዖት የፈውስ አምላክ ተብሎ የሚመለክባት ከተማ ነው። በጳውሎስ ዘመን በአፖሎ ቤተ ጣዖት 1000 ጋለሞታዎች ነበሩ። 1000 ጋለሞታ ማለት ስራቸው እነዚህ ጋለሞታዎች በሙሉ በደንብ ስሙ፣ እርግጥ አድርጋቸው ስሙ። በኋላ መጽሐፉ ምን እንደሆነ ይገባችኋል። እነዚህ 1000 ጋለሞታዎች ስራቸው የመጣውን ሰዎች በሙሉ ወደዛ ወደ ጣዖት አምልኮ የመጣውን ሰዎች በሙሉ ወንዶችን በሙሉ መገናኘት ነው። ሌላ ምንም ስራ የላቸውም። ሲገናኙ በኋላ አባትን ይገናኛሉ፣ ልጅን ይገናኛሉ፣ አቦት ይገናኛሉ፣ ምናምን ይገናኛሉ። ስለዚህ እንዲህ አይነት ልምምድ የነበረባት ከተማ ስለነበረ ከዛ ከጣዖት ቤት ሲመጡ ይዘው የመጡት ያንን ባህል ጠጥተው ይሰክራሉ። እየሰከሩ እንደፈለጉ ዝሙት የሚሰራባት ከተማ ነበረች። ቤተ ጣዖት ነበረ። ስለዚህ እነዚህ ቤተ ጣዖቶች ውስጥ የነበሩ ወደ ቤተ ክርስቲያን እንኳን ሲመጡ ዝሙትን ይዘው ይመጡት። የቆሮንቶስ ቤተ ክርስቲያን በዝሙቷ የምትጠቁ ቤተ ክርስቲያን ነው። የአባቱ ሚስት እንኳን ያገባ ያለበት ለምን የአባቱ ሚስት ያገባ ብላችሁ የምታስቡ ቤተ ጣዖት አባቱ ሚስት አንዷን ሴት ይገናኙ ስለነበረ። ስለዚህ ከተማው ይህን አይነት ቆሮንቶስ ማለት መቆጣጠር ተብሎ የሚታወቀው የመግባር ብልሹ ስም ነበር። ቆሮንቶሳዊ ነው ከተባለ ምግባር ብልሹ ነው ማለት ነው። በዛ ዘመን ስነ ምግባር የሌለው ነው ማለት ነው። በዛ ዘመን ከዛ እንግዲህ መጥተው የቆሮንቶስ ቤተክርስቲያን የተመሰረተች ነው። ሐዋርያው ጳውሎስ መስክሩ ሰዎችን ወደ ጌታ ሲያመጣና ሰብሰብ ብለው ጌታ በመፍለግ ሲጀምሩ በጣም
የተበላሸች ቤተክርስቲያን ሆና የተጀመረች። ለምን? በዛን ዘመን መጽሐፍ የለም። ይሄ ለእኛ የተጻፈው መጽሐፍ አሁን የተጻፈው የብሉይ ኪዳን መጽሐፍ ቢኖርም በአይሁዶች ብቻ እንጂ እነሱ ጋር አልደረሰም። ከዛ በኋላ ነው የመጣው። ስነ ምግባራቸው የተበላሸ ነበረ ቤተክርስቲያኒቱ። ሐዋርያው ጳውሎስ ሲጽፍላቸው ከምዕራፍ 1 ጀምሮ አጀንዳ ስጣችኋል እያላቸው አጀንዳችሁን ስጣችኋልና ወደ አጀንዳችሁ ተመለሱ ነው። እኔም በማገለግልበት ቤተክርስቲያን የዛሬ 20 ምናምን ዓመት ጌታ ተናገረ። ወደ አጀንዳ ተመለሱ፣ አብያተ ክርስቲያናትን ወደ አጀንዳ መልሱ ብሎ ተነሳ። በዛ ጊዜ ጀምረን እኛ የደረስንበትን እነግራችኋለሁ። ትልቁን ስራ የምንሰራው እኛ አጀንዳችን አድርገን የተነሳነው ወንጌል ነበረ። አጀንዳው ወንጌል ስለነበረ እግዚአብሔር የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ አጀንዳቸውን ከመናገር በፊት አጀንዳቸው ያልሆነውን ነገር ነው እየነገራቸው የመጣው። አጀንዳቸው ያልሆነው ምን ነበረ? እነሱም ቶሎ አጀንዳቸው ያልሆነው ጥቂት ነገር እናገርና ወደ አጀንዳችን ተመልሰን አጀንዳችንን እናያለን። አጀንዳቸው ያልሆነው ምንድን ነው ስትሉ፣ አንደኛ አጀንዳችሁ አይደለም ብሎ ያላቸው ጳውሎስ መለያየት፣ መከፋፈል፣ መጓደል፣ ቡድን መመስረት አጀንዳችሁ አይደለም። እኛም ቤተክርስቲያን ስናገር ያለ አጀንዳችሁ እየሰራችሁ ነው። በክንያ ቡድን አንዱን ቡድን ወደ አንድነት ነው፣ ወደ አጀንዳችሁ ተመለሱ ተብለን ነው። እግዚአብሔር ይባረክ። ስለእናንተ ባላቅም ቡድን ቀላል አይደለም። በቤተክርስቲያን ውስጥ የቆሮንቶስ ውስጥ ያኔ 4 ቡድን ነበረ። አንዱ ቡድን ብልጣና እኛ የጴጥሮስ ነው። ጴጥሮስ የመጀመሪያው ሐዋርያ በዚች ቤተክርስቲያን በዚች ዓለት ላይ ቤተክርስቲያን እሰራለሁ ያለው ክርስቶስ እኛ የሱ ነጣውና ቡድን ነበር። ሌሎች ምን ይጋሉና ደግሞ እኛስ በጳውሎስ ነን። እቺን ቤተክርስቲያን የተከለ ፈውሱ ያልኩበት፣ ተአምራት ያልኩበት፣ ድንቅ ነገር ያልኩበት እኛስ የጳውሎስ ነን። ሶስተኞች ምን ይጋሉና እኛ የአጶሎስ ነን። አጶሎስ ጎበዝ ተናጋሪ ነው፣ ኦራተር ይባላል። በጣም በመናገር የሚታወቅ ስለሆነ በመጽሐፍ ቅዱሳችን እንደምናየው እኛስ የአጶሎስ ነን። አንደኛው ምን ይጋሉና እናንተ የኬፋ ናችሁ የሰው፣ እናንተ የጳውሎስ ናችሁ የሰው፣ እናንተ የአጶሎስ ናችሁ የሰው፣ እኛ ግን የክርስቶስ ነን። ማነው ትክክለኛው? የትኞቹ ይሻላሉ? የክርስቶስ። ብዙ ሰዎች አወናሉ ወንበዴዎቹ፣ ዱርዬዎቹ፣ አስቸጋሪዎቹ እንደው የክርስቶስ ነን ያሉት ነገራቸው። ወደ ክርስቶስ ጳውሎስ ለምን እንዳላቸው የመጀመሪያውን በትር አንስቶ ጳውሎስ የመታው ቢኖር የመታው የክርስቶስ ነን ያሉት ምን እንዳላቸው ታውቃላችሁ? እናንተ ከፋፋዮች፣ ቤተ ክርስቲያን የምትከፋፍሉ ክፉዎች ብሎ እንዲህ አላቸው። ክርስቶስ ተከፍሏል ያላቸው። ክርስቶስ ተከፍሏል። እናንተ እንደምታውቁ ክርስቶስ ተከፍሏል። ስንት ክርስቶስ አለ? ስንት ተናገሩት። ጊዜ የለም። አሁን ትንሽ ግራ ያጋባችሁ የክርስቶስ ያሉት ልክ ናቸው ስትሉ ስለኖራችሁ ልክ ያልሆነ ትምህርት ከውስጣችሁ ሲወጣ ነው ይሉታ። የክርስቶስ ነኝ ያሉት ማለት የነበረባቸው ሌላ ነው። ሶማና ያለ ቀጠለና የክርስቶስ ነኝ ያሉትን ክርስቶስ ተከፍሏል ብሎ ነው የጠየቃቸው። ክርስቶስ ተከፍሏል፣ ተከፈለ። እናንተ ግን ከፋፋዮች ናቸው አለ። ቀጠለና ደግሞ ጳውሎስ የራሱ ወደ እኔ ተመልከቱ ይሳቸው ወጭን አሁን ይስቀለኛቸው ችግር አማማት ወደ እኔ ተመልከቱ። ሁለተኛ ዱላውን አንስቶ የመጣው የጳውሎስ ነን ያሉት ምን እንዳላቸው ተቀረ። በእኔ ስም ተጠመቃችሁ፣ እኔ እንዳሁን እናንተ መካከል አላጠመኩም። ያጠመኩት ቢኖር እኔ ያጠመኩት የስጢፋኖስን ቤተሰብ ነው። እንደዚህ ጥምር ደግሞ የስጢፋኖስ ቤተሰብ አጥምቄአለሁ። ከዛ ውጪ እናንተን አላጠመኩም። እኔ ለማመንም አልተጠራሁም። እኔ ወንጌል ለማሰራጨት ነው የተጠራሁት። የኬፋንና የአጶሎስን ተዋቸው። አያችሁ፣ የክርስቶስ ነን ያሉት ጥሩ ነበር።
ነበረ ሞቲቫቸው የክርስቶስ መሆናቸው። ብልሽታቸው ግን በመከፋፈል አንድ ቆየት ያላችሁ ታውቁታላችሁ። ሰው መንፈስ ነው የሚሆን አንድ አጋንንት ተነስቶ ድርጊቱን በመጠር ጊዜ ከእኛ ጋር መንፈስ ነው ብለው የወጡ ነበሩ። በኋላ ዲኖሚኔሽን የለም ያሰላ ክርስቲያኖች እናደርጋለን ብለው ተነስቶ አልተሳካላቸው። አንዱ ያለ አንድ ዲኖሚኔሽን እናደርጋለን ብለን እኛው ራሳችን 9 ይሆናል፣ እነሱ ራሳቸው 9 ቦታ ተከፋፈሉ። በመከፋፈል ውስጥ የክርስቶስ መሆን የለም። የክርስቶስ ነን ያሉት ማለት የነበረባቸው ታውን አንተሶች አንከፋፈል አንለያይ። እኛ ሁላችን አንተ ያዕቆብ አይደለም፣ አንተ ጳውሎስ አይደለም፣ አንተ ኬፋ አይደለም። እኛ ሁላችን የማንን በሉት? እኛ ሁላችን የማንን? እዚሁ ቁጭ ብሎ የሚሰማኝ ከዛሬ ጀምሮ በቤተ ክርስቲያን መከፋፈል ተነስቶ ቡድን ከለየ እሱ ሰውዬ ጤነኛ አይደለም ወይም እሷ ሴት ጤነኛ አይደለም። በመከፋፈል ክርስቶስ መሆናቸው። ስለዚህ ሁላችንም የማንን በሉት? ክርስቶስ ነን። ስለዚህ አትከፋፈሉ። ከተከፋፈላችሁ አለ የተናገረው ልናገር ሰው ብቻ ናችሁ እናንተ፣ መንፈሳውያን አይደላችሁ፣ ስጋ ናችሁ። ስለዚህ ወተት ጋባችሁ ይላል። ወተት የሚጋባላችሁ ሕፃን ማለት ነው። ያው ማለት ሰው አንድ ሕፃን ችሎ አይገኝ ሁለት ምናምን ሆኖ አንድ ሰዓት ላይ ይዞ አንድ ወተት እየጨመረ አንድ አፍንጫ ይዞ አንድ ዋቅ እያሉ በግድ ነው ያሉ። እንደሱ ናችሁ አላቸው ቆሮንቶሶች። በእኛም ቤተክርስቲያን የአይነት ሁኔታ ካለ ሰው ብቻ ነን። እንደዚህ አይነት መከፋፈል ካለ ስጋ ብቻ ነን፣ መንፈስ የሌለበት ስጋ። ስለዚህ ከመከፋፈል እኛ ይህንን ጌታ ተናግሮ ስንጀምር አጀንዳ ውስጥ ተመለሱ፣ ወደ አጀንዳ ወደ ሰጥቷችሁ አጀንዳ ተመለሱ ስንል ፋይር በፋይር እንኳን እኔ በልጥ ፎካቻ ነበር። በሽማግሌ መካከል እንኳን ፉክክር ነበር። በአገልጋይ መካከል እንኳን ፉክክር ነበር። አንዱን ክርስቶስ እንደምናገለግል ሁላችንም ወደፊት ብለን ወንጌልን ለማገልገል ሳይሆን የራሳችንን ቡድን ለመመስረት የራሳችንን ቲፎዞ ለመመስረት እንሰራለን። አንደኛ መከፋፈል፣ ሁለተኛ መካሰስ ነበረ። በአሕዛብ ፍርድ ቤት ይካሰስ ነበር። አሁን መቼም በዚህ በጴንጤው ቤተክርስቲያን ውስጥ መናገር ከባድ ነው። ምክንያቱም ይካሰሳል ሁሉ በጣም ብዙ ሰው ይካሰሳል። አንድ ሴንትራል ዳኛ ጋር አንድ ስብሰባ ላይ ተገናኘንና ስናወራ አንደኛ ነን እኮ አለኝ። ለምን ስለው በቅርጽ ብዙ ጉዳይ የሚያለው ፍርድ ቤት ያለ እውነት ነው። ከሌሎች የሚሻል የሚዋሻ የሚሻል የሚታይ ሀቅ ነው እኮ አንድ ቤተ ክርስቲያን እኮ ጠቅላይ ሚኒስትር መለስ ዜናዊ በነበሩ ጊዜ ጠቅላይ ሚኒስትሩ ባመካስሞ ቀርበ ጠቅላይ ሚኒስትሩ እኛን ታላላችሁ እኛ እናንተን እናንታር ብለዋቸዋል። እኛም ላይ ያለገላጋር የተቸገረች አያስቀዳሚ ሰዎች አይደለን። ፍርድ ቤት ይካሰስ ነበር። ተው እናንተ ሰዎች፣ እናንተ መካከል እኮ ሽማግሌ አለ፣ እናንተ መካከል እኮ አስታራቂ አለ ይላቸዋል። ሶስተኛው አጀንዳቸው ያልሆነ የሰሩት የነበረው ፍቺ ነበር። ፍቺ ያለ ገና በአዲስ አበባ ቤተክርስቲያን እንደገና ዝሙት ነበር። እንግዲህ ዝሙቱ በዓለም እንኳን ያልተሰማ ዝሙት ያላቸው ጳውሎስ በእናንተ መካከል አለ የአባቱን ሚስት ያገባላት እንጀራ እናቱን ያገባላት። ቅድም እንደነበርኳችሁ እዛ ጣዖት ቤት አባትና ልጅ አንዷን ሴት ይገናኙ ስለነበር ሲመጡ ያንን ባህል ቤተክርስቲያን ውስጥ ይዘው ሌላ ለያዩ የነበረ እኮ ይሰክሩ ነበር። ቆሮንቶስ ቤተክርስቲያን ይሰክሩ ነበር፣ በጣም ይሰክሩ ነበር። በጌታ ራት ላይ ነው የሚሰክሩት። ግማሹ ይሰክራል፣ ሌላው ደግሞ ሳይበላ ይወጣል ብሎ ጳውሎስ የጌታ ራትን እንኳን የደነገገላቸው ስካራቸው ስላስቸገረ አሪቷ ቤተክርስቲያን አሁን አለ ይላል። የሚጠጣ የለም ብትሉኝ አንቀበል ምስል ተሰብሮ የሚጠጣ ይኖራል። ተሰብሮ የሚጠጡን አካተሉ ስላለ አዲስም የመጡ ሰዎች ሲቆርጥላቸው ሊጠጡ ይችላሉ። ስለዚህ እሱ ግን እዛ ግን የነበረው ምንድነው? ቤተጣዖቱ ሳምቶ የሚደረገው በመጠቀት ጭምር ስለሆነ እዚህም እየመጡ እስከ መስከር ነበር። የኤፌሶን ቤተክርስቲያን አይታችኋት ከሆነ መንፈስ የለባቸው እንጂ ቦንጠች አትስከሩ፣ ይሄ መባከል ነው ብሏቸዋል። እነሱ ምን ነበሩ? እየባከሉ ነበሩ። ቦንጠል መጠቅ ስለዚህ ሰፉ ነበር።
ሌላው የሚከራከሩበት ነበር። ለጣዖት የተሰዋ ስለመብላት አንዱ ይበላል፣ አንዱ አይበላም። እንዴት ለጣዖት የተሰዋ ትበላለህ? እበላለሁ። አንዳንዱ ብርቱ የሆነ ይላል። ይሄ ሮሜ ቤተክርስቲያን የምትሄዱ ቆላስይስ የምትሄዱ በብዙ ቤተክርስቲያን ውስጥ ነበረ። ለምንድን ነው ያ ችግር የነበረው? ቤተክርስቲያን አዲስ ስለነበረች፣ ህግም ስላልነበረ፣ መመሪያ ስለሌላ፣ መጽሐፉም ስላልነበረ ይሄ መጽሐፍ ለእኛ መተዋል የደረሰ እግዚአብሔር ስለዚህ መጽሐፍ አመስግናችሁ እንደሆነ አላቸው። እኔ ግን ሁሌ ስለ ቃልህ አመሰግናለሁ። እግዚአብሔር ይባረክ። ስለዚህ መጽሐፍ ቅዱስ የሰጠን እግዚአብሔር ይባረክ። እግዚአብሔር የተባረከ በሉት። ሊገቡና በሉት። በሕይወቴ በሉት የምመራበት በሉት መጽሐፍ ቅዱስ በሉት ለእኔ ስለሰጠኝ በሉት አመሰግናለሁ በሉት። እግዚአብሔር አጽናፍ ስሙ ሲባረክ መጽሐፍ ቅዱስ ቀላል አይደለም። እግዚአብሔር ስለሰጠኝና በየቀኑ ከባለቤቴ ጋር ጠዋትና ማታ ወደ መጸለይ ጸሎታችንን ስንጨርስ በተለይ ቃል መጽሐፍ ቅዱስ ሳናነባ ሳናጠና አንወጣም። የተናገረን ቃል እናነሳና እግዚአብሔር ሆይ ይህ መጽሐፍ ስለሰጠን እናመሰግናለን። ቆሮንቶስን አንብበን ቆሮንቶስን መጽሐፍ የሰጠንን እግዚአብሔር ተባረከ። ለምን? ይህ ሕይወታችንን ሰርቶታል፣ ኑሯችንን ሰርቶታል። እግዚአብሔር የተባረከ አሜን። ይሄ ብቻ አይደለም። ጳውሎስ ብዙ ነገር ነው ያላቸው። እናንተ ገብታችሁ አሁን በነገርኳችሁ የከተማዋና የአዲስ አበባ ቤተክርስቲያን መነጽር ውስጥ ሆናችሁ ስታነቡ ይገባችኋል። ጳውሎስ ብሏል እኮ ስለ ሥጋ መብላት አንስቶ ወንድሜ የሚያሰናክለው ከሆነ ለዘላለም ሥጋ አልበላም። ያሰናክለዋል። በአሁኑ ሰዓት የለም የሥጋ ገበያ ከተማ ይኖር አላትና ናዝሬት የበዓል ጊዜ አለ። በስተቀር ወደ ጅማ ምናምን ወደዛ ወደ ኢሉ ባቡር ሲሄዱ በፊት አምጣለሁ የሥጋ ገበያ አለ። የሥጋ ገበያ ማለት ገበያ ሄዱና ልብስ እንደሚሸጥ ጋር እንደሚሸጥ በሆነ እንደሚሸጥ እዛው ሰፈር ውስጥ እዚች ገሙ ቁጭ ያደርጉና ይሄ ስንት ነው? 100 ብር ሲላሉ ቀንሰን በቃ 90 ትበል አረ 90 ይበዛል 60 አይሆንም። ግዴታ ነው። ወንጌል መስበክ ምንድን ነው? አጠገባችሁ ላለ ወንድም ግዴታ ነው። ወንጌል መስበክ አራት ተባበሩ በሉ ግዴታ ነው። እድሜያችሁን ያረዝማል፣ ኑሯችሁን ያጣፍጣል። ግዴታ ነው በሉ። እንግዲያው ያልኩም መጽሐፉን ያለው ወንጌልን መስበክ ቁጥር 16 ላይ ግዴታ ነውና ወንጌልን ባልሰብ ወይጋልን እንደትና ወንጌልን ባልሰብ እንደገና የማትረባ የቤተ ክርስቲያን ስም ተሸክማ በስማት ሌባ፣ ዝሙተኛ፣ ቁማርተኛ የበዛባት አይነት አገልግሎት ታደርጋለች። ስለ ልብስ ስለ ምግብ አይደለም የማወራው ወንጌል አራአምን በሉ መሰረተ ክርስቶስ መሆኔ አንዳንዴ ደስ የሚለኝ ምንድን ነው? ቀጥ ያለ ትምህርት ነው የምታስተምረው። እኔ ጠቅላላ ጉባኤ ሀገሪቱ ጠቅላላ ጉባኤ በተሰበሰበበት በፊልም በተደገፈ አሳይቻቸዋለሁ። ቤተክርስቲያኗን በወንጌል መመራት እግዚአብሔር ይባረክ። ነግራችኋል። ወንጌል ነው አጀንዳችሁ። ስለዚህ ማንሰራ ወይዶልኝ አጠገባችሁ ላይ አሁን ጊዜ ለምትሰማሩ አንቺ እንደሚገባ ስለፈለኩ እንጂ ሰው ስላደረገ አይደለም። ወንጌል ለወንጌል ባትሰራ ነግራችኋለሁ። ግዴታችሁ ማጥቶ ግን አጠገባችሁ ላለች ወንጌል ባትሰራ ስለዚህ ቀኝ እጆቻቸው ነው በዘመኔ በሉ በእድሜ በሉ በምድር ላይ ተኖር ወንጌል ይሰራል። ጌታ እግዚአብሔር ይርዳችሁ። አሜን በሉ። እግዚአብሔር ይባርክ። ስለዚህ አጀንዳችን ምንድን ነው? ስለዚህ ወንጌልን ስንሰራ ምንድን ነው? ወንጌል መስራት የጌታ ነው። አንደኛ። ሁለተኛ በወንጌል ማህበርተኛ ሆን ዘንድ ይላል ቁጥር 10 በወንጌል ማህበርተኛ ሆን ዘንድ ስለ ወንጌል ሁሉ አደርጋለሁ። አጠገባቸው አሁንም በሉ ይባርካችሁ። ስለ ወንጌል ነው የማወራው።
በወንጌል ማህበረተኛ ወንጌል ስለ ወንጌል ሁሉን አደርጋለሁ ያለው ጳውሎስ ስለ ወንጌል ሁሉን አደርጋለሁ ነው። ስለ ወንጌል ሁሉን አድርግ ተባባሉ። ማህበረተኛ ሆን ዘንድ ድንገራችሁ ስለ ማህበር ነው። የጽዋ ማህበር ጠጥቶ የሚያቅሳው ሌጠቁቻ ሳይፓስ ያቀጥቷል። እዚህ ከፍ የጠጣች ምስክር እንድትሆኑ ገድሸከወራ ብዙዋለ የተግባርቃት እንኳን እኔ የሚካኤል ጽዋ ጠጥቻለሁ። ትንሽ ልጅ ሆኜ የሚካኤል ጽዋ ጠጥቻለሁ። ጌታን ያገኘሁት ግን የሚገርማችሁ በ1964 ዓመተ ምህረት በኃይለ ሥላሴ ግን ከዛ በኋላ ግን ያለፍንበትን አልወራ እንደ ዳዊትም እንደ ዮሴፍም በብዙ መከራ በብዙ ጭንቅ ውስጥ ታለፈለ። አብዛኞቹ ያተሳቱ ወለዱ እኔ ድሬዳዋ ላይ ውጊያ ተዋጥቻለሁ። በ64 ዓመተ ምህረት ጌታን አገኘሁ። ደርግ መጣ። ደርግሩ መከራ አታየን፣ አባረረን፣ ውትድርና ተደረገ፣ ገባን። እኔ ሐረር ከተማ ላይ ተዋጥቻለሁ። ከዚህ ተዋጥቻለሁ። እዚህ አሸዋው የምትሉ ስንት ቀን አድሬያለሁ። እዚህ አዋያ የተነስና ምትሉ ተገጠቁና ካናማላ የምትሉ በሙሉ በዚህ አባይሻ መስረት ሐረር ውስጥ ያልተዋጋሁበት ቦታ ደሳይ እኔ ተዋግቼ ነው እናንተ መኖር ይቻላል። እኔ ጓደኛዬ ሸኛው ወደ አባቱ ቢካለ ተብሎ ኧረ ተው በሚስጥር እናምልክ በሚስጥር እንዘምር አደርገን እንዘምር ቦትና አድናት ይበልጠው እንዲያለ አትጀምር 3-4 ጊዜ ገጠው ነው ጀምር በቃል ተጥሎ ወደ አባቴ የሚለው ሸኛው ተብሎ በ10 ቀን እንዲያደርግ ነው ሸኛው አትዘምርም አትዘምርም አትናገርም ስለሱ አትናገርም አደባባይ አትናገርም በሚስጥር በምናገረው እናገራለሁ ብሎ ቆየው ነው እሱ በ1970 ዓመተ ምህረት ተሸኘ። እኔ በሎካል እኔ ወንጌል እሰራለሁ። መልስ የሰጠኝ እግዚአብሔር ዛሬ 10 ምናምን ዓመት ነው። 10 ምናምን ዓመት ኮንፈረንስ ነው አንገራት ተይው ዳለ ያሳይ ለምንጅ ነው አንተ ለምን ያገኘው ዚው ዳል ተወሮስ እንደ ዳዊት